ይህ የመጨረሻው ረመዳናችን ቢሆንስ? በረመዳን ወር አዛን የምትቆሙበት የመጨረሻው ጊዜ ቢሆንስ? ጾም የምታፈርሱበት የመጨረሻው ጊዜ፣ በተራዊህ የምትቆሙበት የመጨረሻው ጊዜ። ባለፈው ዓመት የጾሙ ብዙ ሰዎች አሁን የለውም። ይህ ማስታወሻ ከጠቀማችሁና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቤተሰባችን አካል ይሁኑ። ቪዲዮአችንንም ላይክ እያደረጋችሁ ሐሳባችሁን ኮሜንት ላይ ጻፉልን። አላህ ረመዳንን ደርሶ ከሚጾሙት ያድርገን። አሁን ወደ ዛሬው ማስታወሻችን እንለፍ። ይህ የመጨረሻው ረመዳናችን ቢሆንስ? ረመዳን ዋስትና የለውም። እቅድ እናወጣለን፣ እየጠበቅነው ነው፣ ስለሱ እናወራለን። ነገር ግን ወደሱ ስለመድረሳችን ቃል አልተገባልንም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከአምስት ነገር በፊት አምስትን ነገር ተጠቀሙ፣ ከመሞታችሁ በፊት ህይወታችሁን። ይህ ማለት ጊዜያችን ከማለቁ በፊት መጠቀም አለብን ማለት ነው። ባለፈው ረመዳን ብዙ ሰዎች ከኛ ጋር ነበሩ፣ ጾመዋል፣ ሰግደዋል፣ ዱዓ አድርገዋል። ዛሬ ከመሬት በታች ናቸው። እናም አሁን የኛ ተራ ነው። አላህ አልኢምራን ምዕራፍ 3 ቁጥር 185 ላይ እንዲህ ይለናል፣ ነፍስ ሁሉ ሞትን ቀማሽ ናት። ይህ አያ ማስጠንቀቂያ ብቻ አይደለም፣ ማስታወሻም ነው። ረመዳን ስጦታ ነው። እናም ሁሉም ሰው ስጦታውን እንደገና ላይቀበል ይችላል። ይህ የመጨረሻው ረመዳናችን ቢሆንስ እንዴት እንቀበለዋለን? አሁንም በስልክ ጊዜያችንን እያጠፋን? በእምነትና በምላሹ ተስፋ የጾመ ማንኛውም ሰው ያለው ወንጀሉ ይማርለታል። ይቅርታ። ስለዚህ ቃል አስቡት። ከዓመታት በፊት የተፈጸሙ ወንጀሎች፣ ካለፉት ስህተቶች፣ በድብቅ የተሰሩ ወንጀሎች ሁሉም ተሰርዘዋል። ነገር ግን ረመዳንን በቅንነት ከተቀበልነው ብቻ። ይህ የመጨረሻው ረመዳናችን ቢሆንስ? ትኩረታችን ተከፋፍሎ አሊያም በብስጭት ረመዳንን እንቀበለው? ይልቁንም አላህን በመፈለግ እንቀበለው። ረመዳንን ስለ ምግብ ሳይሆን ስለ ይቅርታ ነው። ስለ ባህል ሳይሆን ስለ ለውጥ ነው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 183 ላይ እንዲህ ይላል፣ እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተጻፈው በእናንተ ላይ ተጻፈ፣ ልትጠነቀቁት ይከጀላልና። ረመዳን ስልጠና ነው። አይኖችን ዝቅ እንዲሉ፣ ምላስም ሐሜት እንድታቆም፣ ልብ በአላህ ላይ እንዲመካ ያሰለጥናቸዋል። ይህ የመጨረሻው ረመዳናችን ቢሆንስ? የተለየ እንዲሆን ማሰብ መቻል አለብን። የመጨረሻ ሰላታችን እንደሆነ አድርገን መስገድ ይኖርብናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እንደ መሰናበቻ የመጨረሻ ሰላት እንደምትሰግዱት ስገዱ። ዳግመኛ የተራዊህ ሰላት እንደማትሰግዱ እያሰባችሁ ስገዱ። የመጨረሻ እድላችሁ እንደሆነ እያሰባችሁ ዱዓ አድርጉ። ስለምን ትጠየቃላችሁ? አሁን ትንንሽ ነገሮችን ብቻ ነው የምትጠይቁት ወይስ ለጀነት ታለቅሳላችሁ? ምህረትን ትጠይቃላችሁ? ረመዳንን የምናየው የመጨረሻ የምህረት በር ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ረመዳን ሲገባ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ። እስቲ ያስቡት፣ ጀነት ትከፈታለች፣ ምህረት ትከፈታለች፣ ሸይጣን ታስሯል። ምን ሰበብ አለን? ይህ የመጨረሻው ረመዳናችን ቢሆንስ? ቀለል አድርገን ነገሮችን መተው ይኖርብናል። ወንጀሎችን መተው፣ ጥላቻን መተው፣ ኩራትን መልቀቅ ይኖርብናል። ምክንያቱም ምናልባት በሚቀጥለው ዓመት እኛ በቆምንበት ቦታ ሌላ ሰው ይቆማል። እኛ ከመሬት በታች እንሆናለን። ይህንን ማሰብ ሊያስፈራን ይችላል። ራስን ለማንቃት እንደሆነ አስቡት። ረመዳን ሁሌ የምናገኘው አይደለም፣ መዳኛ ነው። ከወንጀል፣ ካለማስተዋል፣ ከደካማነት የምንድንበት ነው። ስለዚህ ረመዳን ከመምጣቱ በፊት ተውበት አድርጉ፣ ይቅር በሉ፣ ሐሳባችሁን አንድ አድርጉ፣ ልባችሁንም አዘጋጁ። ምክንያቱም ስኬታማው ሰው ማለት ረመዳንን የሚያገኘው ሳይሆን ስኬታማው ሰው ረመዳንን ይቅር የሚልበት ነው። አላህ ረመዳንን ከሚደርሱት ያድርገን፣ ደርሰውም ከሚጾሙት ያድርገን፣ ጾመው ከሚጠቀሙት አላህ ያድርገን። ይህ የመጨረሻቸው ረመዳን ከሆነ ደግሞ አላህ ሙሉ ለሙሉ ይቀበለን። ይህ ማስታወሻ ወደ ልባችሁ ከደረሰ እዚህ ላይ እንዲያቆም አትፍቀዱ። ላይክ፣ ኮሜንት እያደረጋችሁ በእምነት አብረን እናድጋለን። ሰብስክራይብ እያደረጋችሁ የቤተሰባችን አካል ይሁኑ። አላህ ረመዳንን እንድንደርስ ወንጀላችንን እንዲመርልን ያድርግልን። እስከሚቀጥለው ማስታወሻ ድረስ ልባችሁን አዘጋጁ። ሰላም አለይኩም ወራህመቱላሂ ወበረካቱ።